ይቻላል። ፊቱን ዞር ብሎ ማናችንም አላህ ለሚያውቀው አንገታችንን ደፊዎች ነን ሰው እንዲያየን ስለማንፈልግ። ሚዲያ ላይ ግን ሲሆን ሰው አያይብንም ብለን ብዙ የምንሰራቸው ነገሮች አሉ። ስለዚህ አላህ ባሪያዎች ሆይ አላህ ፊት ስንቆም ብቻችን ነውና እውነተኛ ሰዎች እንሆን። ሐቂቀተን ከሚዲያ ራቁ ማለት ከብዷል። ለምን ሁሉ ሰው በእጁ ሚዲያ አለለት። ነገር ግን በእጃችን የያዝነው ስልክ ከምንጠፋበት አካል ውስጥ መሆን የለበትም። አላሁ ስብሓነሁ ወተዓላ ቁርአንን አስመልክቶ ቁርአንን አጥብቀው የያዙት ሰዎች ነጃ እንደሚወጡ ተናግሯል። ውስጡ ባለው መልእክት የሰሩ ምላሳቸው አላህን በማስታወስ ቢዚ የሆኑ ሰዎች አላሁ ስብሓነሁ ወተዓላ ነገ ዛሬ እነሱ እሱን ይሄን ያህል እንደተጠነቀቁት የሚቀጥለው ዓለም ላይ ደግሞ መልካም ክፍያ ይከፍላቸዋል። አሁን እኮ ግን እየሆነ ያለው ምንድነው? ያለ ስልኬ ህይወት የለኝም የመሳሰሉት ነገሮች እየተባሉ ሰው ወደ ጥፋት ነፍሱን እየመራት ነው። ሚዲያ ላይ ሽርክ ይመጣል፣ መጽ ይመጣል፣ ዘረኝነት ይመጣል፣ ሰው መናገር ይመጣል። ሐቂቀተን ብዙ ጊዜ ልብ የማይባል ነገር አለ። ድሮም ወንጀል ነበር፣ ዛሬም ወንጀል አለ፣ ለወደፊትም ወንጀል ይኖራል። አንድ ማንሳት የፈለኩት ነገር ግን ምንድነው? በአደባባይ ግን ድሮ ተወጥቶ ወንጀል አይሰራም ነበር። ለምን? ሚዲያው ራሱ ስለማይመች ስለነበር ማለት ነው። አሁን ባለንበት ዘመንስ ሱብሃንአላህ አላህ ነጃ ይበለንና በአደባባይ ሴቷ ደስ የማይል ነገር ይዛ ትመጣለች። ከዛ በኋላ ለሰው ሁሉ ታሰራጨዋለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል ሁሉ ይማራል። የማን ሲቀር? ወንጀሉን በአደባባይ ግልጽ የሚያወጣው ሰው ሲቀር አሉ። ወንጀልን ግልጽ ከማውጣት ውስጥ ኮነው አሉ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በማታው ክፍለ ጊዜ አንድ ግለሰብ ወንጀል ይሰራና አላህ ሸፍኖለት አድሮ ሲያበቃ በነገታው ያ ግለሰብ ምን ያደርጋል? ትናንት ማታ እኮ ያወራል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአላህን ሽፋን እኮ የገለጸው ይህ ሰው ነው አሉ። ከዚህ ምን እንረዳለን? ሰዎች በአደባባይ ወንጀላቸውን እስካላወጡ ድረስ አላሁ ስብሓነሁ ወተዓላ ልክ እንደዚሁ አንዋር እንፈልገው። ስለዚህ ወንጀልን በአደባባይ ከማውጣት ሰዎች ሊጠነቀቁ ይገባቸዋል እንጂ ድሮም ወንጀል ነበረ። ዛሬ ግን ምን ይደረጋል? ላይቭ እንገናኝ ይባላል። ለምሳሌ ላይቭ ሰው የሚገናኘው ቁም ነገር ለማስተላለፍ እንጂ አንዱ ብድግ ይላል የሌላውን ዘር ይሳደባል። ልብ በሉ፣ ወንጀሎች በተሰራጩት ልክ ቁጥር የዛውን ያህል መዝገባችንን ያበላሹታል። ስለዚህ አንድ ሰው በነብሱ የሚያጠፋው ጥፋት አለ፣ ለሌሎች የሚያሰራጨው ወንጀል አለ። ይሄንን ቆይ ይህ አይደለም እኮ ቆይ ንገረኝ አንቺ ምዕራፍና ቁጥሩ